መንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ በሦስትነቱ ቅዱስ 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 ተብሎ የሚመሰገን እግዚአብሔር በባህሪው ንጉሥ ሲሆን እንደ ባሪያ ሆኖ ትሕትናውን አሳየ። ስለዚህ ጌታ ሆይ እናመሰግንሃለን። ሥላሴ አምላኬ ሥላሴ አምባዬ ይገኛል ሰማይና ምድር። መዝሙረ ዳዊት ምዕራፍ 7 አቤቱ አምላኬ ባንተ ታመንሁ፣ አትጣለኝም። ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህ እስካደረግሁ ዓመፃም በእጄ ቢኖር፣ ክፉ ላደረጉብኝም ክፉም መልሼላቸው ብሆን፣ ጠላቴንም በከንቱ ገፍቼው ብሆን፣ ጠላት ነፍሴን ያሳዳት ያግኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። ሥላሴን ከሰማይ እስጢፋኖስ አይቶ ዓይኑ በመገረም ቀረጠ። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣ ተነስባቸው። አቤቱ አምላኬ ባዘዝከው ትእዛዝ ተነስ። የአሕዛብ ጉባኤ ይከብብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። የድንጋዩን አህላል ይወርድበት እንኳ ሥላሴን በማየት ረስቶታል። ስብሐት ለእግዚአብሔር። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኃጥአን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናንና ኩላሊትን ይመረምራል። የሰው ልጅ በቀኙ ተቀምጦ ነበር፣ እስጢፋኖስ ሲያየው በሚያስፈራ ክብር። ካህናተ ሰማይ ዙፋኑን ከበቡት። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን የሚያድናቸው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቈጣም፣ ባትመለሱ ግን ሰይፉን ይስላል፣ ቀስቱን ገተረ አዘጋጀም፣ የሞት መሣሪያንም አዘጋጀበት፣ ፍላጻዎቹም የሚቃጠሉ አደረገ። ቅዱስ ቅዱስ ይሁን ስብሐት 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 ለእግዚአብሔር። ጉድጓድን ማሰ ቈፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ ዓመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። ምስጢረ ሥጋዊ ተገልጦለት በአካል ሥጋዊ ይታመምም ሐዘኑን ሽሮታል። ነፍሱ ከጸባዖት ስታመሰጥር ድንጋይ ይለቅማሉ ያታደሉት። መዝሙረ ዳዊት ምዕራፍ 8
አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። ስብሐት ለእግዚአብሔር። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። ስለ ጠላትንና ቂመኛን ለማጥፋት የጣቶችን ሥራ ሰማዮችን ባየ ጊዜ ጨረቃንና ከዋክብትን አንተ የሠራቸውን ታስበው ዘንድ ሰው ምንድን ነው? ለፈሪሳውያን ተሰውሮባቸው የሥላሴ ምስጢር ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። ድንጋይ ሰበሰቡ ጻድቁን ለመውገር፣ እርሱ ግን ከሰማይ ፈጣሪውን በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛሃለት። በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሳዎች፣ የሰማይንም ወፎች፣ የባሕርንም ዓሣዎች፣ በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ድንጋዩ ረሳው ሕሊናው ትንቱ። ስብሐት ለእግዚአብሔር።